የጃኒን አካውንት ያዘጋው ራሱ አዶናይ ነው። አዶናይን እናስገድለዋለን ከፍለን ማለት ነው። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ሰላም ዘንባባውያን እንዴት ናችሁ? ሰላም ነው? እኔ በጣም ደህና ነኝ። እንግዲህ ከሳምንታት መጥፋት በኋላ ዛሬም ተመልሰን ከች ብለናል። አይገርምም? ይገርማል። ሰው 3 ሳምንት 2 ሳምንት እየጠፋ ይመጣል። ምንድነው ግን? የሆነ ዩቲዩብ ላይማ የሆነ አዚም ነገር አለብኝ። ተመስለ የምትመጣ መንፈስ በጌታ በኢየሱስ ወቀው፣ በኢየሱስ እኔ እንዳልፈምስ የምታደርግ መንፈስ። ያው ብዙ ጊዜ ቶሎ ቶሎ ቪዲዮ ስለማለቅ ዩቲዩብ እንግዲህ ምን ያደርጋል? እኔ የምለቃቸው ቪዲዮዎች ብዙ ሰው ጋር እንዳይደርሱ ያደርጋቸዋል። እና ምናልባት ይሄ ቪዲዮ እናንተ ጋር ከደረሰ በምትችሉት አቅም ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉልኝ። እሺ እሺ። እምቢ ማለት አይቻልም። ምክንያቱም አሁን የጾም ሰዓት ነው። ዱዓና ጸሎት የምናደርግበት ሰዓት ነው። ያው ታውቃላችሁ ታላቁ የአብይ ጾም ገብቷል። ያው ታላቁ ረመዳንም አለ። ስለዚህ ዘንድሮ ሁለቱም ጾም እኩል ነው የሚገባውና ለኦርቶዶክሶችም ለሙስሊሞችም መልካም የጾም ሰዓት ይሁንላችሁ ብያለሁ። የሁለታችንም ጾም እኩል ነው የሚገባው። ያው የ2 ቀን የ3 ቀን ልዩነት ነው የሚኖረው። ስለዚህ መጪውን ወራት ሁላችንም በጋራ ሆነን ጸሎትና ዱዓ እያደረግን ለሀገራችን ፍቅር እየተመኘን ለህዝባችን ሰላምን እየተመኘን ሁላችንም መልካም ነገር በማድረግ እቺን ጊዜ እንድናሳልፍ ጠይቃችኋለሁ። ተዋዶ ያለባት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ታውቃላችሁ ይሄ ወር በጣም መልካም ነገር የምንሰራበት ከክፉ ነገር ሁሉ የምንርቅበት ደግ ደጉን የምናስብበት ለሰው ልጆች መልካም የምንመኝበት። እንግዲህ ወደ ዛሬው ጉዳያችን ስናመራ በጣም መነጋገሪያ የሆኑ ጉዳዮች ናቸው እዚህ ቪዲዮ ላይ ያሉት። በተለይ የነዚህ የሶስቱ ጉዳይ በጣም መነጋገሪያ ነው። አዶናይ፣ ጆን ዳንኤል እና ጃኒ ማለት በየቀኑ እየጨመረ ያለ ርዕስ በርዕስ ላይ እየሆነ ያለ በጣም ትልቅ አጀንዳ ሆኖ በጣም ብዙዎቹ እየተነጋገሩበት ያለ ጉዳይ የሶስቱ ጉዳይ ነው። ያልተነጋገረበት ህዝብ የለም ነው የምላችሁ። እናም ይህንን ጉዳይ በስፋት እናወራዋለን። ጃኒ የት ሄዳ ነው ማለት በጆን ዳንኤል እና በጃኒ የተፈጠረው ነገር ታውቃላችሁ። ያው የራቁት ነገር እስከ መውጣት ድረስ ደርሷል። በጣም ብዙዎቹ እንግዲህ በተለያየ ሳይድ ሆነው የራሳቸውን ሀሳብ እየሰጡ ነው ያሉት። ጃኒስ በአሁኑ ሰዓት ምን ላይ ነው ያለችው? እነዚህንና ሌሎችንም ጉዳዮች እያየን ቆይታ እናደርጋለን። እናንተ ግን ስትገቡ ይሄንን ቪዲዮ ላይክ እያደረጋችሁ ጀምሩት። አዳዲስ ከሆናችሁ ለቤቱ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ መሆን እንዳትረሱ። ይመቻችሁ። ከዛ በፊት ግን ሰሞኑን አንድ መነጋገሪያ ቪዲዮ በሶሻል ሚዲያ እየተሰራጨ ይገኛል። በጣም ልብ የሚነካ ነው። እስኪ ምንድነው ጉዳዩ እንመልከት። ايش مشكلة؟ سالفة احسبه والله احسبه كلبة ثريه. ያው እንደተመለከታችሁት እንግዲህ አንዲት ኢትዮጵያዊት የማዳም ቅመም እናቴ ኢትዮጵያ ሞታለች እናቴ ሞታለች እያለች በተደጋጋሚ በሲቃ እያለቀሰች የምትይዘው የምትጨብጠው አጣ። እንደምታዩት እንግዲህ በዚህ መልኩ እየሮጠች እያለ አንድ እንግዲህ አረብ ጉዳዩን ይመለከትና ግራ ይገባውና ጉዳዩን በካሜራ ይቀርጸዋል ማለት ነው። እሱ የቀረጸው ቪዲዮ ያው ብዙ ኢትዮጵያኖች ተቀባብለውት በአሁኑ ሰዓት መነጋገሪያ የሆነ ቪዲዮ ነው። እናም ይህች እህታችን የምትለው እናቴ ኢትዮጵያ ሞታለች እናቴን ገደሏት ነው የምትለውና አንዳንዴ በሰው ሀገር ላይ ሆናችሁ የእናታችሁን ናፍቆት በጉጉት የምትጠብቁ ሰዎች እናታችሁ በዚህ መልኩ ሞታለች ስትባሉ የሚሰማችሁ ስሜት የሁላችሁም እንደዚህ ነውና እሷም እንግዲህ እናትሽ ሞታለች ስትባል ያው እናቴን ገደሏት ኢትዮጵያ ላይ እናቴ ሞታለች እያለች በጣም በሀዘን ተሰብራ ስትሮጥ ነው እንደዚህ የምትመለከቷት። እና ከእንደዚህ አይነት አስደንጋጭ ነገር ሁላችሁንም ይጠብቃል ማለት ሌላ ምን ልለው ይችላል። እናት ያላችሁ ደግሞ ሺህ ዓመት ትኖርላችሁ። እንግዲህ ወደ ዋናው ጉዳይ ስንገባ የምናገኘው የሶስቱን ጉዳይ ነው። ጆን ዳንኤል፣ ጃኒ እና አዶናይ የሶስቱን መነጋገሪያ ጉዳይ ነው የምናየው። የእነሱን ጉዳይ እያየን ነው ቆይታ የምናደርገው በስፋት። እንግዲህ የምታስታውሱ ከሆነ በቀደም ጃኒ ጆን ዳንኤል መጥቶኛል፣ ይደበድበኛል፣ ሰውነቴም እንዲጫጫር ያደረገኝ እሱ ነው ብላ የሆነ የተጫጫረ ነገር እንግዲህ ወጣ ቲክቶክ ላይ ታሳያለች። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ እና ስንጠላ በሱ ነበር የሚያስፈራራኝ።
ይሄንን እናቱም ታውቃለች፣ እህቱም ታውቃለች። እሱን ካሳየች በኋላ በጣም ብዙዎቹ እንግዲህ ጆን ዳንኤል እንዲያደርጋል ለምን እንደዚህ ያደረካት ብለው ብዙዎቹ ይነሱበታል በኮመንት። እሱ ደግሞ ራሱን ለመከላከል እኔ እንደዚህ አላደረኩም ብሎ ከዚህ በፊት እንግዲህ በሱና በጃኒ መካከል የነበረውን የስልክ ልውውጥ ወይም ደግሞ ሪከርድ ለህዝቡ ያሰማል ማለት ነው። ደግሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። በዚህ መሀል በጣም ብዙ ውዝግቦች ተፈጠሩ። ማለት በጣም ብዙ ነገሮች ያው ከጃኒ ሳይድም ስተት ተገኘ፣ ከጆን ዳንኤል ሳይድም ስተት ተገኘ። ከዛ ነገሮች ለሁለት ተከፈሉ። አንዳንዶቹ ጆን ዳንኤልን ደግፈው ስለ ጆን ዳንኤል መልካም ነገር የሚያወሩ ሆኑ፣ አንዳንዶቹ ደግሞ ጃኒን ደግፈው ስለ ጃኒ መልካም ነገር የሚያወሩ ሆኑ። ከዛ ይሄንን ጉዳይ በበነጋታው ተስማምተናል፣ እኔና ጆን ዳንኤል ታርቀናል፣ በርቅ ፈተነዋል ብለው መታረቃቸውን አበሰሩ። ከዛ ኮመንት ላይ አንዱ ለዚህ ወገን ሲወግን የነበረው ፒፕል እኛስ የት እንሄድ ብሎ ቪዲዮ ሰራ። በመካከል ደግሞ አንድ ቪዲዮ ይለቀቃል፣ የሆነ ራቁት ነገር የሚያሳይ ቪዲዮ። ለልጁ ክብር ስል ቪዲዮውን እዚህ ጋር ማሳየት አልፈልግም፣ ግን ብዙዎቻችሁ አይታችሁታል ብዬ አስባለሁ። ያው የራቁት ቪዲዮ ነው፣ የሆነ ነገሩ ይታያል። በዚህ ነገሩ በጣም ብዙዎቹ መነጋገሪያ ሲሆኑ ነበር። ጆን ዳንኤል ገጀራክ ከባድ ነው ገጀራክ ጆን ዳንኤል ከባድ ነው። እግዚኦ ሰዓት ይደረቅልኝ። እኔ ምንም ወዳለው ምንም ቢሆን አብረንም ነገም ጌም እንጫወታለን፣ የሚቀር ነገር አይደለም። ግን ገጀራክ ትልቅ ነው የኔ አባት። ውይ ስንቱን አረድክበት። እኔ አላቅም ምሳሌ የሰጠው ስንቱን አረድክበት እንዴ። አላያችሁም እናንተ ማታ ለምን ዝም እላለሁ ውዴ? አይኔ የተፈጠረው ላይ አፌ የተፈጠረው ሊያወራ ያንቺ እኮ አብቁተሽ ለጆን ዳንኤል ሳይድ ይዘሽ ለጃኒ ይዘሽ እነሱ ዛሬ ስምምነት ፈጥረናል ሲሉ ጥግ ቀረሽ። አንቺ ውሻ ታረቁ እርስ በርስ። እኔ ግን የጆን ዳንኤል የማታ ያየሁት እውነትም ትክክል ነኝ። ቀጭን ሰው ብያለሁ እኮ ቀጭን ሰው የዋዛ አይደለም። ጆን ዳንኤል እኮ ሁለት እግሩ እንዲታመም በሶስተኛው እኮ መሄድ የሚችል ታለንት ያለው ብቸኛ መልካም ወጣት ነው። ሁለት እግሩን አሁን ቀውር ብታደርጉት በሶስተኛው ያለ የሚሄድ ሰው ነው። ያው ብዙዎቻችን እኛ በማያገባም በመግባት ስለምንታወቅ እኛ ኮሜንታተሮች እኛ ሰው ስንባል የሆነ ሰው ሲጣላ እኛን የምናውቀው እኛ ያልነው ካልሆነ ብለን የምንሟገት ሰዎች ነን። ብዙ ጊዜ የራሳችን የጎደለ ህይወት አናይም እንጂ የሰው ህይወትማ ለማየት እኮ ወደኋላ አንልም። ሰውን ስህተት ሲሰራ እንዲህ ነቅሶ ለማውጣት እኮ አንደኞች ነን። በጣም ነው የምንነቅሰው ስህተት። እንደኛ ስህተት ነቃሽ አለ? ስህተት ስንነቅስ እኮ እኛ ራሱ ስህተት የምንሰራ አንመስልም። ፍጹም ጨዋ ነው የምንመስለው። ፍጹም በቃ ከኃጢአት የነጻን ስህተት ሰርተን የማናቅ በጣም ጥሩ ሰው ነው የምንመስለው እኮ። የሰዎችን ስህተት በማውጣት እኮ አንደኛ እኮ ማንም አያክለን። ራሳችን ግን ስንት ጉድ አለብን፣ ስንት ጉድ አለብን። ወጡ አደባባይ ላይ ይገለጥ ቢባል ሁላችንም እኮ አይደለም ፊታችንን ቀና ለማድረግ ለማሰብ የሚከብድ እኮ ስህተቶችን ሰርተናል ሁላችን። በጥላቻ ስሙን አጠፋለሁ። በቃ አንቺ የፈለግሽው አዶናይ ጋር ስላለሽ አዶናይ አግዞ ወጥቶ እንዲያወራልሽ ነው የፈለግሽው። ሚስቴን እንዲያደርገ ብሎ ወጥቶ ስማርት እኮ ፈራረግሽው። እንደሱ አራዳ ነው። ልታነካኪያቸው ጭራሽ ሌላ ግድያ ውስጥ እነሱ ቢጣሉ አዲስ አበባ ውስጥ ምን እንደሚፈጠር ግን ይሄኛው ማራዳ ነው፣ ያንም ማራዳ ነው። ሞኛቱን እኔ እንደህትነት ልጋ እግዚአብሔር ስልኩ ቢኖር ደውለታለሁ። ሞኛቱን አይጠቅሙህም። እነ ጆከር ሶሻል ሚዲያ ላይ መቶ ምናምን ሰው ትናንት ቁጭ ብሎ ማይክ አይጠቅሙህም። እስር ቤት ስገባ መጥቶ አይጠይቁህም። ያሉት ሁላችንም ያለነው ስደት ላይ ነው። አንተ ያለው ኢትዮጵያ ውስጥ ነው። ስትታሰር አጠገብ ያለ ሰው ቤተሰብ ነው የሚጠይቅህ። ማንም አይጠይቅህም። የሚጠይቅህ እግዚአብሔር ብቻ ነው። እሷ ደግሞ እንደምትለው ለምንድን ነው የጃኒን ሚስጥር ያወጣው ነው የምትለው። ይህንን ነገር በማድረግህ እኮ ሊያሳስር ይችላል። ከታሰርክ ደግሞ ህዝቡ አያስፈታህም። ከዚህ ቀደም አይተኸዋል ነው የምትለው። በነገራችን ላይ ትክክል ናት። ማለት የህዝብ ጋጋታ የአድናቂ ጋጋታ ከእስር ቤት አያስጥል። ጥፋት ነው አይደለም ወደሚለው ደግሞ እንሄዳለን። ከዛ በኋላ በጣም ብዙ ነገር ተባለ። በተለይ ወደ ጃኒ ሳይድ ሆነው ጃኒን ደግፈው የሚሰሩ ቪዲዮዎች በጣም በዙ። ማንንም እንዳትሰሚ ጃኒ፣ ከኔ በላይ የተፈተነ የለም። ከኔ በላይ ብዙ ነገር የተባለ ሴት የለም። ግን ይሄ ዛሬ የሆነ ሰሞን አጀንዳ ነው። በቃ አለቀ። ምንም አያመጡ። እንግዲህ እንደሰማችኋት ነው እህታችን። እሷም እንግዲህ በጣም ብዙ ነገር ተብላለች። በጣም ብዙ ፈተና ደርሶባታል። ግን እሷም ጎበዝ ናት። በጣም የዋዛ ሰው አይደለችም። ሚዲያ ላይ የሚባለውን ነገር ወደ ኋላ ትታ የራሷን ስራ እየሰራች ጠንክራ እዚህ የደረሰች በጣም ጎበዝ እህታችን ናት። እሷም እንግዲህ የራሷን ተሞክሮ ለጃኒ እያጋራቻት ማንንም እንዳሰሚ ሰዎቹ ከፍ ዝቅ የሚያደርጉሽ የራሳቸውን አጀንዳ ሊሞሉብሽ ነው እያለች እንግዲህ ስትመክራት ነበር። ላይ የሚሰራ ሰው ሁልጊዜ የሚሳሳታል። ስትሰሩ ነው የምትሳሳቱት። ካልሰራችሁ አትሳሳቱም።
እሷም ተሳስታለች በሰዓቱ፣ እሱም ተሳስቷል፣ ሁላችንም ተሳስተናል። ችግሩ ግን ስህተት የሚሆነው የተሳሳተን ሰው ለመጨፍጨፍ መነሳታችን ነው ችግሩ። አንዳንዴ ሰው ሲሳሳት ተሳስተሻል፣ እንደዚህ አይደረግም፣ እንደ ወዳጅነት እንደ ሰው ሁላችንም እንሳሳታለን፣ ከስህተታችን መታረሙ ነው ትልቁ ነገር የሚል የሚመክር የለም። ሁሉም የራሱን አጀንዳ እያሰፋ ቢዝነሱን እንደሚሸክለው ምንድነው የተፈጠረባ? ምንድነው የተፈጠረ? ጃንና እንትን ተጣሉ እንዴ? ወይ እንደያስጠላ ይሄ የአንዱ ያስጠላኛል። ያማንድ ነው የሚባል የአንዱ ፍሬንዳ የነበረ የጃኔ ብስብስ እያለ ዝም ብለህ ኤዲት አድርገህ ታወጣለህ። አንተ ሬሳ ትታሰራለህ። አሁን አንተ ወደ እስር ቤት ትመለሳለህ ወይ? ለዶክተር አብይ መልእክት እልካለሁ። ቦዘኔ በዝባዛ አይዞሽ ጃኒ፣ እሺ እንወድሻለን። እኔ ወድሻለሁ። ከአዶናይ ደግሞ አትጣልም። እሺ ይወድሻል አዶናይ ደግሞ። ዝንብ አታስገቢ፣ ንፋስ አታስገቢ። ይሄ ምድር ሀበሻ፣ ይሄ ደንቆሮ የተደናቆረ ሁሉ የተፋቀረ ሲያይ እንደዚህ እንደ ቡዳ ነው የሚበድብት። አየሽ እኔ አሁን እየተሰጠጥኩ እኮ ነኝ እኔ። ባሌ በዚህ ያለ ቦይ ፍሬንድ መጥቷል። በቃ እየፋብልጭ እያልኩ እሙም እየተጠቀመች ኧረ ወይኔ የሆነች አፏ ጣፋጭ የሆነ ሴትዮ ናት እና የምታወራው ነገር ደስ ስለሚለኝ ነው። ከዛ በኋላ ምን ተፈጠረ መሰላችሁ? አሁን ጉዳዩ ከጆን ዳንኤል እና ከጃኒ ይልቅ ወደ አዶናይ ዞሯል ነገሩ። በቃ ሙሉ በሙሉ ወደ አዶናይ ዞሯል ነገሮች። አሁን ከአዶናይ ጋር እየተገናኙ ነው እና በጣም ብዙ ነገር እየተባለ ጭራሽ ሌላ ታሪክ ውስጥ ገብተዋል። ሰው ሌላ ታሪክ ውስጥ። በእርግጥ አዶናይ አንድ ቪዲዮ ሰርቶ አይቼው ነበር። የጃኒ አካውንት ሲዘጋ አካውንቷ ተዘግቷል ፎሎ አድርጉላት ብሎ ነበር። አሁን ያ ቪዲዮ ፔጁ ላይ የለም። ምናልባት ፔጁ ላይ ያ ቪዲዮ የሌለው ራሱ አጥፍቶት ይሁን ይሄ ኮሚኒቲ ጋይድላይንስ አጥፍቶበትም ሊሆን ይችላል። ሰሞኑን ቲክቶክ በጣም ቪዲዮዎችን እያጠፋ ነው። በዛም ጠፍቶበት ሊሆን ይችላል። አላቅም ምን እንደተፈጠረ። እኛ የምናውቀው ነገር የለም። አሁን ሰው ምን እያለ ነው? ቪዲዮውንም አጥፍቶታል። ይሄ ነገርማ ሌላ ታሪክ ሊፈጠረ ነው። በቃ ጃኒን እየራቃት ነው። በቃ ጃኒን በቃ ሁሉም ርቀዋታል እየተባለ ብዙ ነገር እየተወራ ነው ያለው። የጃኒ ልጆች የሆናችሁ በሙሉ አዶናይን ነገ ነው ሁሉ እውነታውን የምትሰሙት ነገ ነው። አንፎሎ አርጉት፣ አዶናይን አንፎሎ አርጉትና አሳዩት። እንዲያውም ሎዛ አይደለችም አዶናይን። ምክንያቱም ሎዛን ጃኒን እያሰማራችበት ያለችው የአዶናይ እናት ናት። የአዶናይ እናቱ ናት። አዶናይን አንፎሎ በማድረግ ብቻ ነው የልጃችንን ብድር ምን መልሰው። የጃኒን አካውንት ያዘጋው እራሱ አዶናይ ነው እራሱ። እኔ ግን ጌታን ነው የምላችሁ፣ የሰው ልጅ ወደ አንድ ወገን ሆኖ ሀሳብ ሲሰጥ እኔ በጣም ነው ግርም የሚለኝ። ማለት ሰው አስታራቂ ሀሳብ ማቅረብ አይችልም። እነዚህ ሰዎች እኮ ነገ ይታረቃሉ፣ በእርግጠኝነት ይታረቃሉ፣ ይቀራረባሉ። የሆነ ነገር ለምንድን ነው በዚህ ልክ ለመፍረድ የምንቸኩለው? ጋይስ አዶናይ ያን ያህል ምን አደረገ? እግዚአብሔርን አዶናይ ምን አደረገ? አዶናይ መልካም ነገር ከመስራት ውጪ፣ ስለ ሰዎች ጥሩ ነገር ከመስራት ውጪ፣ ሰዎችን ከማስደሰት ውጪ አዶናይ ምን አደረገ? ወደ አዶናይ ደግሞ መጣችሁበት። ምን አደረገ አዶናይ? ምን እናውቃለን? የተፈጠረውን ነገር እኛ ምን እናውቃለን? አካውንቴን አዘግቶታል ያለችው ጆን ዳንኤልን ነው። አዶናይ ደግሞ ምን አደረገ? ሴት ልጅ በተንከባከበ ፍቅር ለማያቅ ለፋራ ሁሉ ፍቅር ስላስተማረ እንዴት ሴት ልጅ እንደምትያዝ በእንክብካቤ እንዴት መያዝ እንዳለባት እንዴት ፍቅር መስጠት እንዳለባት ስላስተማረ አዶናይ ምን ያድርግ? አዶናይ የራሱ የሆነ ኳሊቲ ያለው ልጅ ነው። ጃኒም የራሷ የሆነ ኳሊቲ ያላት ልጅ ናት። ከቻላችሁ አስታራቂ ሀሳብ አምጡና አስታርቋቸው። መልካም ነገር አድርጉ፣ መልካም ነገር ተመኙ። ካልሆነ በሰው ህይወት አትግቡ፣ ወደ አንድ ወገን አትለጠፉ። ታውቃላችሁ ከዚህ በፊት በጣም ብዙ ስህተቶችን ሰርተናል። ለምሳሌ እናበቄለሽ ከባለቤቴ ጋር እንደዛ ወንኩ ስትል ላበቄለሽ ወግነን ብዙ ነገር ስንል ነበረ። መጨረሻ ላይ ታረቁ። ከዛ ዝም አልን፣ አፈረ። ሌላው በቅርቡ ላስታውሳችሁ ኩላሊቴን ወሰደች ብሎ ሲያማት የነበረው በጣም ብዙ ነገር ሲባል እኛም ከሱ ወገን ሆነን ስንጨፈጭፍለት የነበረው መጨረሻ ላይ ታረቁ። ምን አገባችሁ አሉን። አፋችንን ይዘን ዝም አልን። በጣም ብዙ ሰዎች እኮ አስተምረውናል፣ ግን እኛ እንማረው። ኧረ ተው፣ ነገ ይታረቃሉ እነዚህ ሰዎች ተው። በሌላኛው ወገን ዮኒ ማኛ ደግሞ እንደዚህ ይለናል። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ ጃኒ፣ አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ
እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ገባላችሁ። ቀላል አይደለም ትራማ። እልህም ይመጣል ምን ይመጣል። እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው። ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይታው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይቶ አያውቁማ። ጂጂ ደግሞ በሌላ በኩል አዶናይ ዘርህን አግባ ብለውታል እያለች ነው። አዶናይ ዘመዶቹ ዘርህን አግባ ብለውታል። ዘርህን አግባ ያ እቺ ባለጌ ናት። የተባረከ ዘር እያለ በትግረኛ ያሉትም ማለት ነው። የተባረከ ዘር እያለ ዘረ ጥሩ እያለች ተብሏል። ስለዚህ እኛ ደግሞ ለጃኒ ካለ ዘርሽ ሄደሽ አንላትም። ካፈቀርሽ ዘር የለም። ከወገብ በታች ዘር እንዳለን ያላቅ። አንዳንዴ ኮመንት ላይ ሊሉ ይችላሉ ማለት ዘርን አግባ እንደዚህ ከዘር ውጭ አታድርግ ሊሉት ይችላሉ። ግን የኮመንት ሀሳብ ለምንድን ነው የምንከተለው? አሁን ጭራሽ ልጆቹ የማያስቡት ውስጥ ነው እያስገባችኋቸው ያላችሁ። ጭራሽ ያላሰቡት ታሪክ ውስጥ ነው እያስገባችኋቸው ያላችሁ። ምንድን ነው የምትሰሩት? ምኑን ከምኑ ነው የምታገናኙት? ምንድን ነው የምታወቁት? ብላችሁ ደግሞ ጭራሽ ወደ ዘር ውስጥ ገባችሁ። ኧረ አይነፋም። ይህ በእንዲህ እንዳለ በጣም መነጋገሪያ የሆነው ጉዳይ ግን አዶናይን እናስገድላለን የሚሉ ሰዎች እየመጡ ነው። በቃ አጀንዳውን ሌላ ታሪክ ውስጥ ከተው አዶናይን ከፍዬም ቢሆን አስገድላለሁ የሚሉ ሰዎች እየመጡ ነው። አሁን ለኦሮሞች ነኝ ወዷችሁ ከመሰላችሁ ማለት ነው ተሳስታችኋል። እኔ በእርግጠኝነት የምናገር ነገር እዚህ ጋር ማለት ነው ጥቅም ነው። ቪው ነው የምትፈልገው፣ ቪው ነው የምትፈልገው። ይኸውልሽ ለሌላ ሰው ምንም መናገር አያስፈልግም። ሌላ የሚወጣ ሚስጥር ማለት ነው ከፈለገች ማለት ነው አዶናይ ትክክለኛ ሌዝቢያን እንደሆነ እኔ አውጣላታለሁ ከጃኒ ጋር ማለት ነው። ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው። ሲጀመር ድራማውንም የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች በአጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድሏለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። እናስገድሏለን። የተወለደችበትን ቦታ ተናገር አንቺ። በተለይ ስሟ እኛም አጫሉን አጥተን አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት፣ በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ። ምኑን ከምኑ ነው የምታገናኘው? ምን ያገናኘዋል? አረ በህግ አምላክ ምን ያገናኘዋል? አሁን ምኑን ከምኑ ነው የምታገናኙት? አሁን እነሱ በፍቅር ነው አይደል የተጣሉት? በፍቅር ነው አይደል ያልተግባቡት? መልሰው ይግባባሉ፣ መልሰው ይፋቀራሉ። ምኑን ከምኑ ነው የምታገናኙት? በነገራችን ላይ በህይወት የሚያኖርም የሚገድልም አንድ ፈጣሪ ብቻ ነው። የሰው ልጅ ቀኑ ከደረሰ ከቀኑ መቼም ቢሆን አያልፍም። ከጃኒ ጋር ላይግባቡ ይችላሉ፣ ብዙ ነገር ሊያጋጫቸው ይችላል። ሰው ነው፣ እንደ ማንኛውም ሰው ሊጣላ ይችላል። ይሄ የግል ህይወት ነው፣ የግል ጉዳይ ነው። እኛ የምናውቀው ነገር የለም። እኔ በእውነት አዶናይ ላይ ዘር የሚባል ነገር አይችበት አላውቅም። ይሄ ከአንድ ወገን መለጠፍ የሚባል ነገር አይችበት አላውቅም። አዶናይ የሆነ አካል ተጎድቷል፣ የሆነ ሰው ተጎድቷል፣ ይሄንን ሰው እርዳው ብለው ኮመንት ሲጽፉለት ስለ ዘር ሲያጠና ሰምቼውም አይቼውም አላውቅም። ስለ ዘር አያጠናም። ምንድነው ብሔሩ አይልም፣ ጠይቁም አያውቅም። የሚረዳቸውን የሚያግዛቸውን ሰዎች ማየት ትችላላችሁ። የአንድ ወገን ህዝብ አይደለም የሚረዳው አዶናይ። ከአንድ ወገን አይደለም የሚለጠፈው። አዶናይ ሰው መሆኑን ብቻ ነው የሚያስቀድም። ኧረ ተው፣ አንዳንድ ሰዎች እንዴት ነው የምታወሩት? ከመቼ ወዲህ ነው አዶናይ ዘር ለይቶ ሲረዳ ያያችሁት? እስኪ ገብታችሁ ቪዲዮዎቹን እዩዋቸው። የረዳቸውን ያገዛቸውን ሰዎች የሆነ ነገር አድርግልን ሲሉት እንኳን አያቅማማም። በእውነት አያቅማማም። ለራሱ ሳይኖር ለሰዎች እየኖረ ያለ በጣም ምርጥ ልጅ እኮ ነው። ያልተዘመረለት ገና ብዙ ነገር መዘመር ያለበት ብዙ ነገር መባል ያለበት ልጅ እኮ ነው። ምን ያድርጋችሁ አዶናይ? ሰው ማለት ከባድ ነው። ይሄ ፒፕል ከባድ ነው። ይሄ ፒፕል ራሱ እንደፈለከው ካልሄድክለት ያንተን ህይወት እኔ ልምራልህ የሚል ሰው እኮ ነው። ለራሱ መኖር ሳይችል ለሰው መኖር የሚፈልግ ሰው እኮ ነው። አረ መጀመሪያ ላንተ ኑር፣ አረ ላንቺ ኑሪ።
አረ ህይወትሽ ላይ ብዙ ችግር አለ፣ ትዳርሽ ላይ ብዙ ችግር አለ። አላገባሽም፣ አልወለድሽም። ወልደሽ ልጆችንም ታሳድጊበት ብዙ ነገር አስፈልግሻል። አንተ ስራ የለህም፣ ተጋድመን የምትለው ስራ ፈልግ። የሰዎችን ስህተት እየነቀስክ ከማውጣት ይልቅ ስራ ፈልግ። ስራ የለህም ወንድሜ፣ እናቱ ስራ የለሽም፣ ስራሽ ቀዝቅዟል። ስሪ፣ ለራስሽ ህይወት መፍትሄ ፈልጊ። ስለ ራስሽ አውሪ። መጀመሪያ ከራስሽ ጋር ተሟከሪ። በየኮመንቱ እየሄዳችሁ የሰው ህይወት ብትፈተፍቱ ምንም ትርጉም የለውም። ጠብ የሚልላችሁ ነገር የለም። ወይ ገንዘብ አትሰሩ፣ ወይ መፈተፈታችሁ ካልቀረ ሁላችሁም ዩቲዩብ ክፈቱና እንደኛ ቢያንስ እንዲህ እየፈተፈታችሁ ገንዘብ ስሩ። ህይወታችሁ ላይ ብዙ ችግር አለ። ስለ ሰው ህይወት እየፈተፈታችሁ አትኖሩ እና ራስን ጠብቅ አዶናይ። ይሄን ነው ልልህ የምፈልገው። ይህ በእንዲህ እንዳለ ጃኒ ሰሞኑን ቪዲዮ እየሰራች አይደለም። በጣም ብዙ ደጋፊዎችም እየመጡላት ነው። በጣም ወዳት እህቴ ነች። ድሬዳዋም ስታሰር ሄጄ ነበር። በጃኒ አልደራደርም። የግል ህይወቷ የግል ህይወት ነው። ግን በጣም እንወድሻለን ጃኒዬ። ስለ ግል ህይወትሽ አይመለከተንም። ተመልሰሽ ወደ ስራ ግቢ። ተመልሰሽ ቪዲዮ መስራት ጀምሪ። ወደ ጌም ሂጂ። በጣም እንወድሻለን። እኔም ቢራቢሮ ፋሚሊን በጣም ይወድሻል። ዲጂታል መርካቶም አንዱ ቢራቢሮ ፋሚሊ ነው። ስለዚህ ወደ ስራ ተመልሽልን። እንወድሻለን። ታናሽ እህቴ ነሽ። በጣም እንደምወድሽ ታውቂያለሽ። ዊሚስ ዩ አላህ ጃኒዬ። በነገራችን ላይ የትልቅ ሰው ንግግር ነው የተናገረው። በቃ የትልቅ ሰው ንግግር ሰምታችሁት ከሆነ ምንድን ነው ያለው? እኛ እንወድሻለን፣ በግል ህይወትሽ ግን አንገባም። በቃ ይሄ ነው የትልቅ ሰው ንግግር ማለት። እሱ በግሉ ይወዳታል፣ ወደ ስራ እንድትመለስ ደግሞ ምኞቱ ነው። ነገር ግን በግል ህይወትሽ አንገባም፣ የግል ጉዳይ የግል ነው ያለ። በቃ የተማረ ሰው ንግግር ማለት ይሄ። አሁን ብዙዎቻችን እያስቸገርን ያለ ነው በግል ህይወት እየገባን፣ በአንተ ህይወት እኛ ነን የምናቀልህ እያለ ስለ አንተ መፈትፈት ያለብን እኔ ነኝ እያልኩ እኮ ነው። በጣም አስቸጋሪ የሆነው በአንቺ ህይወት አንገባም፣ በግል ህይወትሽ አንገባም፣ የምናውቀው ነገር የለም። ነገር ግን አንቺን እንወድሻለን፣ እስከምትመለሽ ግን በፍቅር እንጠብቅሻለን አለ። የተማረ ሰው ንግግር ማለት ይሄ። አየህ፣ ጥሩ አስተሳሰብ ሲኖርህ፣ መልካም አስተሳሰብ ሲኖርህ፣ ፖዚቲቭ ቲንከር ስትሆን እንደዚህ ነው የምታስበውና ይመች ያራዳለች። ባይዘው በጃኒ ጉዳይ ያለቀሰ ሰውም አለ። ጋይስ አዶናይ 5 ሚሊዮን መግባቱን አስመልክቶ ለካ ፕሮግራም አዘጋጅቷል። እዛ ፕሮግራም ላይ ግን ጃኒ የለችም። ሌሽ አዶናይ በእግዚአብሔር ሌሽ ለምን ማለት እኔ እግዚአብሔር ጃኒ በጣም ያሳዝነችኝ። በቃ በጣም ነው ተሳዝነው ያለችበት። አስባችሁታል? በዚህን ሰዓት ምን እያደረገች ይሆን? ምን እየሰራች ይሆን? ግን የምር እንዲህ ሊበሏት በተነሱ ጠላቶቿ ፊት ቢያንስ እንኳን የበፊቱ መልካም ነገር አስታውሰክ እጇን ይዘህ መድረክ ላይ መቅረብ ነበረበት። መድኃኒዓለም ሁሉም ነገር እኮ ያልፋል። ለማንኛውም ግን በጣም ብዙ ነገር ነው የተባለው፣ በጣም ብዙ ነገር። በዚህ አጋጣሚ ግን መናገር የምፈልገው ጃኒ በጣም ብዙ አድናቂ፣ በጣም ብዙ ደጋፊ፣ በጣም ብዙ ወዳጆች አሉሽ። በዚህ አጋጣሚ አንቺ በጣም እድለኛ ነሽ። ሁለት እድለኛ ሰዎች ናችሁ ነው እናንተ እዚህ ዓለም ላይ በጣም እድለኛ ሰዎች ናችሁ፣ አንቺና አዶናይ። አዶናይም በጣም ብዙ ሰው ይወደዋል፣ በዛው ልክ ብዙ ጠላት አለው። አንቺም በጣም ብዙ ሰው ይወድሻል፣ በዛው ልክ ጠላቶችሽም አሉ። ግድ ነው በህይወታችሁ ስትኖሩ ስትሰሩ፣ ጠላት ከሌለ እድገት የለም። ጠላት ያወራል፣ እናንተ ታድጋላችሁ። ሰዎቹ ስለእናንተ ብዙ ነገር ያወርዳሉ። የራሳቸውን ህይወት ማስተካከል ያልቻለ ሁሉ የእናንተን ህይወት ለማስተካከል ይመጣሉ። የራሳቸውን ህይወት ማስተካከል አይችሉም፣ የእናንተን ህይወት ግን እናስተካክላለን ብለው ይመጣሉ። አይገርምም? በጣም ብዙዎቹ ወጣው ከጎንሽ ቁመው እየደገፉሽ ነው ያሉ። በሌላ በኩል አዶናይም አንተም እንደዚሁ እድለኛ ሰው ነህ። ስለአንተም በጣም ብዙዎች እያወሩ ነው፣ እየደገፉህ ነው፣ መልካም ነገርህን እየተመኙ ነው። ምን ያህል እድለኛ! ይሄ እኮ እድለኝነት እኮ ነው። በዚህ ሰዓት አሁን ቲክቶክ ላይ መነጋገሪያ እየሆነ ያለው የእናንተ ጉዳይ ስለሆነ፣ ከትንሽ እስከ ትልቅ እያወራበት ያለው ጉዳይ የእናንተ ጉዳይ ስለሆነ፣ እናም እንግዲህ ጃኒ የጠፋች ብላችሁ ነበር። ይኸው ጃኒ ጠፍታለች ሰሞኑ። ሰላም ነች ጃኒዬ፣ ሰላም ነች። መልእክት ልካልኛለች። ሰላም እንደሆነች መልእክት ደርሶኛል። የጃኒ እናቱ ይመችሽ፣ ሰላም ናት። እኔ እኮ እናንተ እግዚአብሔር ይባርካችሁ። አስጨንቀው ገለው የነበረ ጃንዬ ደህና ነች፣ የሆንዬ አባቴ ሰላም ነኝ፣ እግዚአብሔር ያክብርልኝ ብላ ነው መሴጅ የጻፈችልኝ። ለማንኛውም በነጃኒ እና በአዶናይ ጉዳይ ይዤላችሁ የነበረው ጥንቅር ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው ቻው። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ